ሰላም ጤና ይስጥልኝ እንደምን ቆይታችኋል? የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ። በቡታጅራ ከተማ የፌዴራል አስፓልት መንገድ ማሻሻያና የኮሪደር ልማት ለማስገንባት የወሰን ማስከበር ስራ ተጀመረ። በምስራቅ ጉራጌ ዞን ቡታጅራ ከተማ የፌዴራል መንገድ ማሻሻልና የኮሪደር ልማት ስራን አስመልክቶ የወሰን ማስከበር ስራ ዛሬ ተጀምሯል። በፌዴራል መንግስት የሚሰራው ይህ የአስፋልት መንገድ የነበረውን በማሻሻል አካፋይ የሚሆንና የኮሪደር ልማት የሚኖረው ሲሆን መንገዱም በከተማዋ 9 ኪሎ ሜትር በ40 ሜትር ስፋት የሚሰራ እንደሆነ ተገልጿል። የቡታጅራ ከተማ ከንቲባ የተከበሩ አቶ አብዱ አህመድ ስራውን የሚመራበት ሂደት አስመልክቶ ማብራሪያ የሰጡ ሲሆን በመድረኩም የከተማዋ ዋና የመንግስት ተጠሪ አቶ ሳሙኤል ማርቆስ፣ ምክትል ከንቲባ አቶ ደረጀ ጥላሁን፣ የማዘጋጃ ቤት ኃላፊዎችና ባለሙያዎች በተገኙበት በጽህፈት ቤታቸው አዋይተዋል። በመድረኩም በከተማ ደረጃ ሳይት በዲዛይን መሰረት እንዲሰራ ክትትል እንደሚደረግ ገልጸው ቀደም ብሎ ለማህበረሰቡ የማሳወቅ ስራ መሰራቱን ገልጸዋል። ስራውን በፍጥነትና በጥራት ለማከናወን ከመብራት ኃይል ከቴሌና ከውሃ ተቋሞች በመተባበር እንደሚሰራም ተናግሯል። የአስፋልት መንገዱ በማሻሻል አካፋ የሚሆንና የኮሪደር ልማቱ ሁሉም ልማቶች የያዘ መሆኑን ገልጸው እድሉ መጠቀም እንደሚገባም ነው የተገለጸው። ስራው በጥራትና በፍጥነት በማከናወን የማህበረሰቡ ተጠቃሚነት ለማሳደግ በቁርጠኝነት እንደሚሰራና ወጥ በሆነ ህጋዊ አሰራር በመከተል ማስቀጠል እንደሚገባ ስራው ለሚሰሩ አካላት ስምሪት ተሰጥቷል።